የእግዚአብሔር ቃል የረከሰበት ኃጢአት ደግሞ በውድ ዋጋ የሚሸጥበት ዘመን ላይ ያለን። አሁን ኃጢአት በገንዘብ ይሸጣል። የእግዚአብሔር ቃል ግን በነፃ እንኳን የሚቀበለው ጠፍቷል። አሁን የሚያሰክሩ መጠጦች በውድ ዋጋ ይሸጣሉ። ለዘላለም ሕይወት የሚያበቃው የክርስቶስ ሥጋና ደም ግን በነፃ የሚቀበለው ጠፍቷል። አሁን በነፃ ቅድስና የሚቀበል የለም። ለመርከስ ግን ዋጋ ያወጣል። ቀኑ ሙሉ የወዛበትን የደከመበትን ገንዘቡን ላቡን ሌሊት ደግሞ ይረክስበታል። ቀን ያመጣል፣ ሌሊት ደግሞ ሰክሮ ይንዘባዘባል። ቀንም እንዳያርፍ ስራ ይበዛበታል፣ ሌሊትም እንዳያርፍ ሱሱ ያስጨንቀዋል። እንዳያገባ ትዳሩን ገደል አስመስሎ ያሳየዋል። አርፎ እንዳይተኛ የሥጋ ፍላጎቱን ይቀሰቅስበታል። ይጨነቃል። ሌሊቱም ቀኑም የጭንቅ ሰዓት ይሆንበታል። ይህ ዘመን አስጨናቂ ነው። የኋለኛውን ዘመን አባቶቻችን እንዲህ ነው የገለጡት። ያም ዘመን የኛ ዘመን ነው። ብዙ ምልክቶች የታዩበት፣ ብዙ ክርስቶሶች ያሉበት፣ አሁን የሚሰበኩበት፣ ብዙዎች ሃይማኖታቸውን የካዱበት፣ መቅደስ መለዋወጥ ፋሽን መስሏቸው ከዚያ ወደዚያ ከአንዱ ወደ አንዱ የሚሉበት የሚቅበዘበዙበት ዘመን ላይ ያለነው። ለማመን አባብሉን የሚሉበት አባብላቸው ያዙን እኮ ነው የምትሉት አይደል? እንደው ቀለል ቀለል ያለ መዝሙር የምችለውን 9 ያለ ይባላል። የኔ ቤቴ ቄስ አንዱን እስላም ያጠምቀውና ገብረ ገላውዴዎስ ብሎ ሰየመው። የሁሉ እስላም ነው። ከዚያ ረባላ ምነው አንተዬ የምችለውን ስም ይስጡኝ ይችላል። የምንችለውን እንኳ መከራ ያጣንበት። በእርግጥ እንዲህ አስጨናቂ ትምህርት እንዴት እሱ አይጠበቅም፣ በምትችሉት ነው። እናንተ ግን ችግራችሁ ምንድን ነው? ትንሽ መጨነቅ አትፈልጉም። ቢያንስ ትንሽ ማተጨነቁ እንጂ እኛ 20 ዓመት ቆርጥመንበታል። በእውነት እኛ እኮ ብዙ ሌሊት ያለ እንጀራ ያለ ውሃ አድረንበታል። እናንተ ቢያንስ እየበላችሁ ወፍራም ትምህርት ለመማር ጥረት አድርጉ እንጂ ደብተር ያዙ፣ ጻፉ፣ መምህራን የሚናገሩትን የእግዚአብሔርን ቃል እወቁ፣ ሃይማኖታችሁን ተረዱ፣ ጠይቁ። በዚህ ዘመን በሞኝነት የሚኖርበት ዘመን አይደለም። አሁን በዚህ በከተማ ያለ ገንዘብ መውጣት ከባድ ነው። ቆሎ እንኳ በደፋ ብላችሁ የሆነ ነገር ትይዛላችሁ። መናፍቅ እንኳ ቢያጋጥመኝ ብላችሁ ጥቂት ስለ ሃይማኖታችሁ እውቀት ይዛችሁ አትንቀሳቀሱ። ሰይጣን መንገድ ላይ ቢያገኘኝ በምን እቃወመዋለሁ ብላችሁ መቃወሚያ ትይዙ። ጠላት ቢያገኘኝ ብሎ